ኢየሱስ ጌታ ነው። ኢየሱስ ያድናል። ዛሬ በማለዳ በዚህ ተራራ መተናል ለጸሎት። እግዚአብሔር ደግሞ ይረዳናል፣ ጸሎታችንን ይሰማናል። አብረን እንጸልያለን። በልሳኖቻችን አብረን እንጸልያለን። የጨለማን ሥራ እናፈርሳለን። ንስሐ እንገባለን። እግዚአብሔር እንዲያሻግረን እግዚአብሔር በዚች ምድር ላይ የሚንቀሳቀሱ የጠላት እጆችን የዲያብሎስ እንቅስቃሴዎችን በሙሉ እንዲሰብር ዛሬ በኃይልና በስልጣን እንጸልያለን። ለታመሙ ሰዎች እንጸልያለን። ለሀገራችን እንጸልያለን። እግዚአብሔር ሰላምን ያደርጋል። እግዚአብሔር ክፉዎችን ይመታል። ብዙ ሰዎች ከኃጢአታቸው እንዲመለሱ ጌታ ኢየሱስ ክርስቶስን ካለማወቅ እንዲመለሱ የጋረዳቸው ማንኛውም ግርዶሽና ማንኛውም መጋረጃ ከፊታቸው እንዲነሳ ሰይጣን ከፊት ለፊታቸው ያስቀመጠ ሰይጣን ጌታ ኢየሱስ ክርስቶስ አምላክ እንዳልሆነ ጌታ ኢየሱስ ክርስቶስ እሱ ብቻ ቤዛ እንዳልሆነ የሚናገሩ የሰዎችን አይን በሚሊዮን የሚቆጠሩ በትሪሊዮን የሚቆጠሩ የሰዎችን አይን ግርዶሽ የያዙ ሰዎች ወደ ጌታ እንዳይመጡ ሰዎች የዓለማችን ቤዛ ኢየሱስ ክርስቶስ እንደሆነ እንዳያውቁ የሚያደርጉ የሚንቀሳቀሱ የሰይጣን ኤጀንት የሆኑ ሰዎችን ሰይጣን የሚንቀሳቀስባቸውን ስፍራዎችን ሰይጣን የሚንቀሳቀስባቸውን ታርጌቶችን ሰይጣን የሚንቀሳቀስባቸውን ቁልፎችን ሰይጣን የሚንቀሳቀስባቸውን ነገሮች በሙሉ እንዘጋለን ዛሬ በኢየሱስ ክርስቶስ ስም። ይሄ የዓለም ብርሃን የሆነው ውዱ ለራጋሲያ ለኛ ዳዳዳቦሰ ደሙን የደምን ዋጋ የከፈለው በውድ ዋጋ ተገዝታችኋል ይላል። በውድ ዋጋ ተገዝታችኋል ይላል። በገንዘብም በወርቅም አይደለም፣ በውድ ዋጋ። ውድ ዋጋውን የከፈለው ደግሞ ጌታ ኢየሱስ ክርስቶስ ነው። የሞተልን ሕይወቱን በመስቀል አሳልፎ የሰጠ ኢየሱስ ጌታ ነው። ለይሄንን ጌታ ሰዎች እንዳያውቁ በሌላ የተኳቸው ቤዛችን እሱ ብቻ ነው። ያዳነን እሱ ብቻ ነው። እንደዚህ ይላል ቃሉ ላይ ሲናገር ከራሱ ጋር ምን አደረገን ይላል? አስታረቀን ይላል። የማስታረቅን ሥራ የከፈለ የለም። የማስታረቅን ሥራ የከፈለ የለም። የመሞትን ሥራ የከፈለ የለም። የስቃይንና የውርደትን ጥግ የከፈለ የለም። ጌታ ኢየሱስ ክርስቶስ ብቻ ለኛ ውርደትን ጥግ ከፍሏል። የኃጢአትን ዋጋ ከፍሏል። ሌላ በሱ ቦታ ሊቆም የሚችል የለም። ሊቆም የሚችል መልአክ የለም። ሊቆም የሚችል ጻድቅ የለም። ሊቆም የሚችል የለም። ጌታ ኢየሱስ ክርስቶስ ብቻ ቤዛ ነው። ጌታ ኢየሱስ ክርስቶስ ብቻ አዳኝ ነው። ጌታ ወደ ሰማያት ልንገባበት የምንችል አንድ ስም ብቻ አለ። እሱም ጌታ ኢየሱስ ክርስቶስ ይባላል። ሌላ አዳኝ የለም። እንድንበት ዘንድ ከሰማይ የተሰጠ አንድ ስም አለ፣ መላእክቶችም የሚሰግዱለት ጌታ ኢየሱስ ክርስቶስ ይባላል። ወደ ሰማይ ሰማያት የምንገባበት ወደ ቅድስቲቱ ቅዱስ የገባንበት አንድ በር አለ። እሱም ጌታ ኢየሱስ ክርስቶስ ይባላል። መስዋዕት የሆነው ብቸኛው በግ የሆነው ዮሐንስ ሲናገር የዓለምን ኃጢአት የሚያስወግድ የእግዚአብሔር ምን አለ? በግ አለ። ስለዚህ የታረደው በጋችን ኢየሱስ ነው። ሊያድነን የሚችል ቤዛ የሆነው ኢየሱስ ብቻ ነው። የሞትን ዋጋ የከፈለልን፣ ከዘላለም ሞት ወደ ዘላለም ሕይወት ያወጣን፣ ከዘላለም ጨለማ ወደ ዘላለም ብርሃን ያስገባን ኢየሱስ ክርስቶስ ነው። ሌላ ማንም አማላጅ የለም። እንድንበት ዘንድ ከሰማይ የተሰጠን አስታራቂያችን፣ ከአብ ጋር ያስታረቀን፣ ከራሱ ጋር ያስታረቀን፣ የሞተልን፣ የመስቀልን ዕዳ የከፈለ ኢየሱስ ጌታ ነው። ሌላ እንድንበት ዘንድ የምንችልበት ነገር የለም። ኢየሱስ ብቻ ያድናል። ስለዚህ ሰዎች ኢየሱስ እንዳይገለጥላቸው፣ ሰዎች መዳናቸው በኢየሱስ ክርስቶስ ብቻ እንደሆነ እንዳያውቁ የሚታገሉ ኃይላትን ዛሬ በኢየሱስ ክርስቶስ ስም እናፈርሳለን። ዛሬ ግርዶሽን በኢየሱስ ክርስቶስ ስም እናፈርሳለን። አደንግጡ። ዛሬ ግርዶሾች በኢየሱስ ክርስቶስ ስም ይነሳሉ። ሰይጣን በምድራችን ላይ ያስቀመጣቸው ግርዶሾች ሰዎች እንዳይድኑ ራላ ረጋዳባሲያ አሕዛብ እንዳይድኑ ለዳጋሲያ ጌታን የሚያውቁ ሰዎች ወደ ጌታ ሊራላ ረጋዳጋየ እንዳይሰብኩ ሰዎች ወደ ጌታ እንዲመጡ እንዳይሰብኩ ኃይል የሆነው እንቅፋት የሆነው ዋላ ረጋሲያ በምድሪቱ ላይ በአራቱም አቅጣጫ የሚዋጋ ሬላ ረባሲያ በኢየሱስ ስም ዛሬ ይሰበር። በኢየሱስ ስም ይሰበር። በኢየሱስ
ስም ይነቀል፣ በኢየሱስ ስም ይመታ፣ በኢየሱስ ስም ይመታ። ኢባላምባሱ ገዳባይ ኢለሩ ገዳባጋዳጋይ ሊረጋላረጋዳጋዳጋዳጋይ ሉረጋዳጋይ ወንጌልን ባልሰብክ ወየውልኝ እንዳለ ጳውሎስ የወንጌል ዕዳ ተሰጥቶናል። ማንን እንድንሰብክ? ኢየሱስን ብቻ እንድንሰብክ፣ ኢየሱስን ብቻ እንድንናገር። ሉዳናማስያ እምባል ሎዳጋስያ ወንጌልም ስለ ልጁ ነው ይላል መጽሐፍ ቅዱስ ላይ ሲናገር። ስለ ልጁ ብቻ ነው ይላል ወንጌል። ወንጌል ስለ ሌላ አይደለም፣ ስለ ጌታ ኢየሱስ ብቻ ነው። እንድንበት ዘንድ ከሰማይ በታች የተሰጠን ሊዳ ሉጋዳጋይ ሊዳጋይ በሸላቾቹ ፊት ረጋስ እንደ በግ የተጓዘ ሊዳ ረጋዳጋይ ስለ አንቺ ኃጢአት ሲል ነው፣ ስለ እኔ ኃጢአት ሲል ነው፣ ስለ ዓለም ኃጢአት ሲል ነው። ዋላ ጋዳጋይ ኢሳይያስ ላይ ሲናገር በሸላቾቹ ፊት ሊደረጋዳጋዳጋይ ቤለጋዳጋይ ዝም አለ። ለደጋዳጋዳጋይ የኃጢአትን ዕዳ ከፈለ፣ የደምን ላብ አላበ። ዋላ ጋዳጋይ ስለ አንተና ስለ እኔ ሲል፣ ስለ አንተና ስለ እኔ ሲል፣ ስለ አንቺና ስለ እኔ ሲል ዋላ ጋዳጋይ ዋምባ ሎጋዳጋዳጋይ ሊረጋዳጋዳጋይ ሰይጣን ያለ ረፍት የሚሰራው አንተ እንዳትድን ነው። አንተ ገንዘብ እንዳታገኝ አይደለም፣ አንተ ወርቅ እንዳታገኝ አይደለም፣ አንተ ዝና እንዳታገኝ አይደለም። የዘላለምን ሕይወት እንዳታገኝ ከእርሱ ጋር ወደ ዘላለም እሳት እንድትጣል ነው 24 ሰዓት የሚሰራው። ጌታ ኢየሱስ ክርስቶስ ያድናል ስንል ለሌላ ነገር አይደለም። ወንድሜ የዘላለም ሕይወትህን እንድታድን ነው። እህቴ የዘላለም ሕይወትሽን እንድታድኝ ነው። ሊዳጋስ ከዘላለም የእሳት ፍርድ እንድትድኑ ነው። ዛሬ ኢየሱስ ብቻ ያድናል። አትደንግጡ። ቤዛችን ኢየሱስ ብቻ ነው። አዳኛችን ኢየሱስ ብቻ ነው። ሻሎም ሻሎም። መልካም ጊዜ ይሁንላችሁ። ወዳችኋለሁ።